ሰላም እንዴት ናችሁልኝ? ኢኬሙሌ ነኝ። ወደ ቻናላችን እንኳን ሰላም መጣችሁ። እንግዲህ እዚህ ቻናል ላይ የተለያዩ ሙዚቃ ነክ ነገሮችን እንወያያለን። አዳዲስና ነባር ሙዚቃዎችን አብረን እያደመጥን ሪያክት እናደርጋለን። እንግዶችን እየጋበዝን ዘና ፈታ እንላለን፣ እንስቃለን፣ እንጫወታለን። ኢኬሙሌ ሪያክት። ለዛሬ ፕሮግራም የመረጥኩላችሁ በጣም የምወደውና የማከብረውን የዓለማየሁ ሂርጶን በምንም መልኩ መኖር ደስ ይላል የተሰኘው ሙዚቃ ነው። አብረን እያደመጥን ሪያክት እናደርጋለን። ወደ ሙዚቃው ልውሰዳችሁ። ፍቅር አግኝቻለሁ እንኳን ናየው በሕይወት ያለው ተመስገን ነው እንጂ ሌላ ምን እላለሁ? ጎደለብኝ ያልኩት በፍቅር ይሞላል። ተመስገን ነው እንጂ ሌላ ምን እላለሁ? ደስ ይላል መኖር፣ ደስ ይላል፣ ደስ ይላል መኖር፣ ደስ ይላል በምንም መልኩ መኖር ደስ ይላል፣ ደስ ይላል መኖር ደስ ይላል። ይህን ቪዲዮ እየተመለከታችሁ ያላችሁ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼርም እያደረጋችሁ ለወዳጅ ለጓደኞቻችሁ እንድታገሩልኝ ጠይቃለሁኝ። ወደ ሙዚቃው ነትስቲ ደስ ይላል በምንም መልኩ መኖር ደስ ይላል። ቀላል ደስ ይላል መኖር ደስ ይላል። ዛሬ አልፎ ሰው እንደ ህልም ይመስላል። ደስ ይላል መኖር ደስ ይላል። ሕይወታም በወድም በሕይወት መሰላል። ደስ ይላል መኖር ደስ ይላል። በምንም ሁኔታ መኖር ግን ደስ ይላል። ደስ ይላል ሲሉኝ አለሁላለሁ አለሁላለሁ። እችን ፓርት ስሰማ ምን ወደ ውስጤ እንደሚመጣ ታውቃላችሁ? ከሰይፉ ፋንታሁን ጋር ይህ ሙዚቃ የወጣ ሰሞን አጭር የስልክ ቃለ ምልልስ አድርገው ነበረ። እናም እዛ ላይ ምንድን ነው ያለው? ሴፊሻ አትተርፍም ከተባልኩበት ወጥቼ ዛሬ ከአንተ ጋር ስለ ስራ ማውራቴን ሳስበው በጣም ይገርመኛል። በምንም መልኩ መኖር ደስ ይላል። ሌላው ደግሞ በጣም ያስገረመኝ ነገር ኮሜንት ውስጥ ገብቼ ያየኋቸው የሚገርሙ ኮሜንቶች ናቸው። ፕሊዝ አንድ ሁለቱን ላንብብላችሁ። በጣም ያስገረመኝ አንደኛው ምን ይላል? ከፍተኛ የጤና ችግር ገጥሞኝ ሞቴን እየተመኘው ነበር። አሁን ግን ጤናዬ ተመልሶ ይህ ሙዚቃ እያለቀስኩ ነው የምሰማው። 2017 ጥር 27 መኖር ደስ ይላል ይላል። እጅግ በጣም ያስገርመኝ ደግሞ ከሁሉም ይገርማል። ለካ የዚህ ሰው ድምፅ ዝም ብሎ ድምፅ ብቻ አይደለም፣ ትዝታችንም ጭምር እንጂ። እንደኛ በድምፁ መሃል አልፋችሁ ስንት ነገር አስታውሳችሁ ይሆን? መኖር ደስ ይላል የዚህ ሰውዬ ድምፅ ብቻ አይደለም ትዝታችን ጭምር እንጂ። በጣም ያስገረመኝ ኮሜንት ነው። እስኪ እናንተም እንግዲህ ይህን ቪዲዮ እየተመለከታችሁ ያላችሁ አድማጭ ተመልካቾች ኮሜንት አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ወደ ሙዚቃው ይሰላችሁ። መኖር ደግ ነው አንዴ ልድገማት ይችል
ደስ ይላል ዛሬ አልፎ ሳወራው እንደ ህልም ይመስላል ደስ ይላል መኖር ደስ ይላል ቢወጣም መኖርን የመሰለ ደስ የሚል ነገር አለ በምንም ሁኔታ መኖር ግን ደስ ይላል ደስ ይላል መኖር ደስ ይላል እንዴት ነህ ሲሉ አለሁ እላለሁ አለሁ እላለሁ መኖር ደግ ነው ተመስገን እላለሁ ተመስገን እላለሁ እንዴት ነህ ሲሉ አለሁ እላለሁ አለሁ እላለሁ መኖር ደግ ነው ተመስገን እላለሁ ዛሬ ስላየሁ ደስ ይላል መኖር ደስ ይላል ደስ ይላል መኖር ደስ ይላል መኖር ደስ ይላል ደስ ይላል መኖር ደስ ይላል መኖር ደስ ይላል በምንም መልኩ መኖር ደስ ይላል በጣም ደስ ይላል መኖር ደስ ይላል ዋው በጣም የሚገርም ሙዚቃ ነው ትክክለኛ ስሜቱን የገለጸበት ሙዚቃ ነው እና በጣም ነው ያስደመመኝ በጣም ነው የተመቸኝ እናንተም እስቲ አስተያየታችሁን ኮሜንት ላይ ያስቀምጡልኝ እነሳለሁ እንደገና ዛሬም እበረታለሁ የበቀልን የአገርን ሰው ፍቅር አግኝቻለሁ እንኳን እናለው በሕይወት እያለሁ ተመስገን ነው እንጂ ሌላ ምን እላለሁ ጎደለብኝ ያልኩት በፍቅር ይሞላል ተመስገን ነው እንጂ ሌላ ምን እባላለሁ ደስ ይላል መኖር ደስ ይላል ደስ ይላል መኖር ደስ ይላል በምንም መልኩ መኖር ደስ ይላል ደስ ይላል መኖር ደስ ይላል ባይዘዌ የፊታችን ቅዳሜ በሚሊኒየም አዳራሽ ታላቅ የአመቱ ታላቅ ኮንሰርት ተዘጋጅቷል እናም እዛ ላይ አሌክሶ ከ19 ዓመት በኋላ ተወዳጅ ሙዚቃዎቹን ያቀርባል ከወዳጆቹ ከአድናቂዎቹ ጋር ለመጀመሪያ ጊዜ ይገናኛል ማለት ነው እውነት ነው በምንም መልኩ መኖር ደስ ይላል እጅግ በጣም በጣም አሌክሶ እንኳን ደስ አለ መልካም እድል እንመኛለን ኮንግራ ብለናል ዋው በጣም ነው ደስ የሚለው አግኝቼም አንስቼም በምን በጤና ደስ ይላል መኖር ደስ ይላል በአገርም በስደት መኖር በምስጋና ደስ ይላል መኖር ደስ ይላል በሰውም በጊዜም ብደሰት ብከፋ ደስ ይላል መኖር ደስ ይላል ማምሻም ዕድሜ ይስጠኝ ማምሻም ዕድሜ በተስፋ እውነት ነው እንዴት ነህ ሲሉ አለው ላለው አለሁ እላለሁ መኖር ደግ ነው ተመስገን እላለሁ ተመስገን እላለሁ እንዴት ነህ ሲሉ አለሁ እላለሁ አለሁ እላለሁ መኖር ደግ ነው ተመስገን እላለሁ ዛሬ ስላየሁ ደስ ይላል መኖር ደስ ይላል ይቺ ፓርት በጣም ስለወደድኳት ድረስ ድገማት እንዴት ነህ ሲሉ አለሁ እላለሁ አለሁ እላለሁ መኖር ደግ ነው ተመስገን እላለሁ ተመስገን እላለሁ እንዴት ነህ ሲሉ አለሁ እላለሁ አለሁ እላለሁ
የአሌክሶ ሙዚቃ ይህን ይመስል ነበረ። በምንም መልኩ መኖር ደስ ይላል። ቅንብር አዲስ ፍቃዱ ነው ሙዚቃ ቅንብሩን የሰራለት። ግጥምና ዜማ አብዱ ኪያር ኤቢዲ ነው። ማስተሪንግ ኪሩቤል ተስፋዬ ነው የሰራለት። እንግዲህ ተመልካቾች የፊታችን ቅዳሜ አሌክሶ ከ19 ዓመት በኋላ ከአድናቂዎቹ ከወዳጆቹ ጋር የሚገናኝበት የዓመቱ ታላቅ ኮንሰርት ተዘጋጅቷል። እሱን በማስመልከት ደግሞ በሚቀጥለው የአሌክሶንና የጎሳዬ ተስፋዬን ኢቫንጋዲን አልበም ይዤላችሁ ቀርባለሁኝ። እናንተም የምትፈልጉት ሙዚቃ ካለ ኮሜንት ላይ ያስቀምጡልኝ። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ይህንን ቪዲዮ የተመለከታችሁ ሁሉ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ፣ ይቀላቀሉ። ላይክ፣ ሼር በማድረግ ለወዳጅ ቤተሰቡ ለጓደኛችሁ አጋሩልኝ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ፈጣሪ ኢትዮጵያን ይባርክ። ሰላም ሁኑ። ባባይ